ዛሬ ወደ ህግ እንዲገቡና በህግ እንዲጠየቁ ትክክለኛ ቅጣታቸውን እንዲያገኙ እየተደረገ ይገኛሉ ማለት ነው። ሁላችሁን ዛሬ ይዤላችሁ የመጣው ማለት ነው። እስከ መጨረሻ ተከታተሉኝና ሩታና እና አብርሽ ወደ ህግ እንዲጠየቁ ሊታሰሩ እየተወሰነ ነው ማለት ነው። ሁላችሁም ሰብስክራይብ፣ ላይክ ማድረጋችሁን አትርሱ ማለት ነው። እንደምን አላችሁ? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። እንደምትመለከቱ እንግዲህ ሁሉን ህዝብ ሰው ተቃውሟል ማለት ነው። ብዙ ሰው ተንተናየተ ድራማ ነው በሚሉ ሁኔታ መታችሁ ነበረ። ብዙ ሰዎች ብዙም የተቀባይነት በደንብ ተቀባይነት አግኝቶ ነበረ። ልጅቷ ሀይዞሽ እየተባለች ነበረ። በተለይ አይ ሄርሜላን ከእንደዚህ ህይወት ራቂ ምናምን እንትና አበድኩ ምናምን እያለን ነበረ። እንግዲህ እዛ ሀገር ያሉት ህዝቡ ሁሉም ጥያቄያቸውን አንስቶታል ማለት ነው። ስለዚህ ማቋጨቱ አይቀርም፣ ይቋጫል ማለት ነው። እንግዲህ አብርሽ ሊያቋጭ ይመስለኛል። ትናንትና እዚህ ቦታ ነው የሚሄደው እዚህ ቦታ ነው ምናምን ሲለው ስሰራ ነበር። አይታችሁ ከሆነ ሊያቆሙት ይመስለኛል። እንግዲህ ተቃውሟቸውን አቅርቧለች እህታችን አቀረቡት ማለት ነው። ለምንድን ነው አንዲት ሴት እንዴት የሰውን ባል ትመኛለች? በምንድነው እምነት ነው እና ኦርቶዶክስ መስሎ እንዴት እንደዚህ አይነት ድርጊት ይደረጋል ተብለዋል። እውነት ነው። በኦርቶዶክስ እምነት እንግዲህ አንድ ሰው የአንድ ሰው ነው እንጂ የሰውን ባል መመኘት አንደኛ ነገር የእንጀራ እናት እሆናለሁ ብሎ ማፋጠጥና እንደዚህ ሄዶ ያንቺን ባል ካልወሰድክ የሚባል ለትውልድ ትክክል ያልሆነ ነገር እንደሆነ ያስታውቃል። ነው ማናችሁ ታውቃላችሁ። የራሳችሁን ባል አንድ ሰው ቢመኝባችሁና ወይና ገብታችሁ ስትፈቱ እናንተ ጋር መጥቶ እኔ ማግባት እፈልጋለሁ፣ እኔ የሱ ሚስት መሆን እፈልጋለሁ የምትል ሴት ብታገኘው ወንዱም ደግሞ እንደዛ ቢሎ እንደዚህ እዛችሁም አቅፎ እችንም አቅፎ እና ይሄ ለትውልድ ትክክለኛ ለትውልድ አስፈላጊ ስላልሆነ በህግ እንድጠራ ተብሏል። እና እናንተም እንግዲህ ከደረሳችሁ እነዚህ መልእክቶቹ ለማቆም ሞክሩት ማለት ነው። እስር ቤት ገብታችሁ እንትና ከምትሉ ትክክለኛ የማይሆን ነገር ስለሆነ አብራችሁ የነበራችሁ ሰዎች አብራችሁ እንግዲህ እናንተ ድራማ ነው ልትሉ ትላላችሁ። የድራማም ቢሆን ለትውልድ የማይሆን ነገር ነው እያሳያችሁ ያላችሁት ማለት ነው። ምክንያቱም እንዴት ነው አንድ ሴት ያገባና የፈታ ባል ላግባ ልጄን አብረን እናሳድግ ልጃችን እናሳድግ እያለች አንዲት ሴት እንዴት ነው ያላንተ መኖር አልችልም፣ ያላንተ ህይወት የለኝም፣ አንድ እሷ የፈታት ሚስት እኔ መጥቼ ሰላም ማለት ምን ችግር አለ? እኔ ማለት ይሄ እንደደብራል። እንደ እኔ ይሄን በመጀመሪያ እኔ ድራማ ነው ብዬ ነው የማስበው ማለት ነው። እንደዚህ አይነትም ተወና ያለ አይመስለኝም። እንግዲህ ጽሁፈቱ ተሰጥቷቸው ከሆነ እንደዚህ አይነት ሂደት አለ ተብሎ ለሰው ትምህርት የሚያስተምሩ ከሆነ መንጃ ፍቃድ ካላቸው ያው ሰሞኑ ይፋ ይደረግላቸዋል። ድራማ ከሆነ ድራማ ነው፣ እውነት ነው። ህብረተሰብን ያንቋሽሻል፣ ህብረተሰብን ትውልድን ያበላሻል እንትና ይላል ማለት ነው። ምክንያቱም አንድ ሰው ያለ ራሱ ያችንም ወዱ አንድ ወንድ እንዴት ልበላችሁ፣ በጣም ትዳር እኮ ምን ለመሰላችሁ እንትና እንዳይበዛ ነው እኮ አንድ ሰው የአንድ ሰውን አቅፎ እንዲኖሩና አንድ ሰው ከአንድ ሰው ጋር አንድ ላይ ተቋምቶ እንዲኖሩ አንድ ላይ ተሳሳስቦ እንዲኖሩ እየተደረገ ትዳሩ የሚባለው የዝሙትነት እንዳይበዛ ሴቱ እዛም በስ እንዳይበዛ ወንዱም ደግሞ ከአንድ በላይ ሁለተኛም ሶስተኛ እያለ ምንድነው እንዳይሰፋፋ ማለት እንዳይሰፋፋ ነው። ያለበለዚያ ምንድነው ትዳሬ ነው ብሎ ልጆቼ ነው ብሎ ሚስቴ ናት ብሎ ቁጭ አይልም። እና ለዛ ነው አንድ ወንድ
በጋብቻ የሚደረገው አንደኛ በጋብቻ የሚደረገው፣ ሁለተኛ ደግሞ አንድ ወንዱ የአንድ ነው ተብሎ ማለት ነው። እና በእንደዚህ አይነት እነሱ በሚሰሩ ማለት ሀገሩ እንግዲህ ምን ልበልሽ አንድ ወንድ ከ30 በላይ የማግባት ከ30 በላይ ሚስት የማኖር ይችላል ማለት ነው። ያችንም አግፈቶ ያችንም ፈቶ ያችንም አግብቶ ፈቶ ያችንም አግብቶ ፈቶ ያችንም አግብቶ ፈቶ እንደዚህ ምንድነው ሀገሩ ይበላሻል። የዝሙንነታችንን ቆሸሽነታችን በሽታ ራሱ ይበዛል ማለት ነው። እና ለዛ ነው እንትና እየተደረገ ያለው። እና አንድ ሴት የራሷን ባል አግብታ እንትና ቢሮ ራሱ አሳስራ ሆነ ነገር ሲባልግበት ሆነ ወጥቶ ወደ ውጭ የማይሆን ነገር ድርጊት ካደረገባቸው ምንድነው አሳስራ ቅጣቱን አግኝቶ ቅጣቱን ተምሮ ምን ብሎ ነው ከፍርድ ቤት ወጥቶ እሷ ጋር ተለይቶ ምኖር ከሆነ ተለይቶ ይኖራል። አብሮ ታርቆ ልጁ ካላቸው ልጃቸው ቁራጭ ተደርጎለት ይኖራል ማለት ነው። እና በእንደዛ መልኩ ነው የሚኬደው። ለምንድን ነው ያስ ነገር ዳግም እንዳይሰራ፣ ዳግም ጥፋቱን እንዳያጠፋ፣ ዳግም ከእንደዚህ አይነቶቹን ውስጥ እንዳይገባ በማለት እንደዚህ ይደረጋል ማለት ነው። እና እኔ ብዙ ጊዜም እንትና አልላቸውም ማለት ነው። እና እንዴት ድራ ያው ለጨዋታም ሊሆን ይችላል፣ እንደዚህ ለመስራትም ሊሆን ይችላል። ግን አሁን እንግዲህ ህዝቡ ህብረተሰቡ በህግ እንድጠየቅልን በህግ እንድጣራልን እንፈልጋለን። እዛ ሀገር ውስጥ ብዙ ነው፣ አንድ ብቻ ሳይሆን አይደለም፣ አንዱ ተጀምሯል። እነዚህ ሁለቱ በእንደዚህ መልኩ ሲመጡ ደግሞ እንደገና ሌላ ሰው በዛ ተከታይ እንደንን ያው ነው፣ አንድ አይነት ተመሳሳይ ነው። ያችንም የልጅ አባትክ ማን ነው በሚለው ነው የመጡ። ልጅ አባትክ አንተ ነህ ወይስ ይሄ እቺ ደግሞ እሷን ትታ ከኔ ጋር በምትኑ ያው ተቀራኒ ማለት ነው ያው እንጂ አንድ አይነት ሆኖ ሌላ መጥቷልና እዛ አካባቢ እንዴት ነው በምንኛ ሃይማኖት ውስጥ ናቸው ሆኖ ቤተሰብ እንዴት ነው እንደዚህ ሊሆን ይቻሉ? እንዴት ነው በእንደዚህ አይነት ዝምታም ሊሆን ይቻለ? እና እንዴት እንደዚህ ይደረጋል በሚሉት እንዴት ቤተሰብ ተው ሊሉ አልቻሉት? እንዴት እንደዚህ የትውልድ ይበላሻል? ሀገሩም እንዴት ሰፈሩም እንዴት እንደዚህ ስሙ በማይሆኑ ስም እንዴት ነው የሚያነሱት በሚለው ነበረ ያመጡት ማለት ነው። እንግዲህ ሰሞኑን ያቆጩታል ብዬ አስባለሁ ማለት ነው። ወይም ደግሞ ለህዝቡ ይፋ ያደርጉታል ማለት ነው። እያደረጉ ያሉ ትክክል ነገር እንዳልሆነ እኔ እነዚህ ሰውን ለማጫወት እንደዚህ አይነት አለ፣ እንደዚህ አይነት ድርጊት ይፈጸማል፣ እንደዚህ አይነት ድርጊት ይደረጋል የሚሉ ለትውልድ ለማሳየትም ሊሆን ይችላል። የኛ ሀገር ውስጥ ነው እንጂ ሌላ ቦታ የት ሀገር ነው ያለው? ማንም ሰው እንደዚህ አይነት ድራማ አለ ብላችሁ ታስባላችሁ? እኔ እንደዚህ አንድ ባል የኔ መሆን አለብክ የኔ ፍቅረኛ መሆን አለብክ ብሎ ያላገባች ሴት እንደዚህ አይነት አይታችሁ ታውቃላችሁ? እኔ እንደዚህ አይነት አይቼ አላቅም። እኔ ብዙም እንትና የምለ ነገር የለውም፣ ብዙም አይስብም። እኔ እንጃ ብቻ እንትና የሚያስብለው በአንድ ሰው ላይ እንደዚህ እንደው ተናደን ምን ብለን ነው ያ ሰው እንትታችሁ እንትና የሚሉ ያ ሰው ተጎድቶ ነው እንጂ ያ ወንድ ልጅ ተፈላጊ ነው፣ ሴት ልጅ ደግሞ እረክሳለች እንደሚል ነው ይሄ የሚያሳየው ማለት ነው። እኛ እንደረከስንና ወንዱ ደግሞ እንደ ተወደደ የሚያርግ ነገር ነው እንጂ ይሄ ነገር ምንም እንትና የሚያስተምርትም የሚያሰጠው ነገር የለምና ሴት ልጅ ተፈላጊ እንዳልሆነችና ወንድ ልጅ በጣም ተፈላጊ እንደሆነ፣ ወንድ ልጅ ደግሞ እንደተወደደና ሴት ልጅ ደግሞ እንደረከሰች እና እንደዛ ነው የሚያሳያችሁ። እንግዲህ እናንተ ራሳችሁ ገምግሙ። በኮሜንት ላይ አስተያየታችሁንም አስቀምጡ። የመሰላችሁ እናንተ ሀሳባችሁን
እንደዚህ ይመስለናል። እውነቱ ያልሆነን እውነቱን ነገር ተፋጋፈቱት፣ ወደዱ፣ አክብሩ፣ ስራቸው ምን በሉ። ግን እየተናደዳችሁ በንዴቱ መናገር ሳይሆን በእርካታና በሁኔታ ይሄ በራሳችሁ በኩል በእህታችሁ በኩል በወንድማችሁ በኩል ወስዳችሁ ማን ነው ጥፋተኛ? ወንዱ ጋም ጥፋተኛ ካለ የወንዱም ጥፋተኛ መናገር፣ ሴቶ ጋም ጥፋተኛ ከሆነ ደግሞ የሴቷ ጋም ጥፋተኛውን በትክክለኛውን ነገር የሆነውን ተናገሩ ማለት ነው ብዬ ነው የማስበው ማለት ነው። ትክክል ያልሆነ ነገር ትክክል አይደለም፣ ትክክል የሆነ ደግሞ እውነታ የሆነ ነገር ተናገሩ ማለት ነው። እና ከመውደድ የተነሳችሁ አትንደናገጡ፣ አትናደዱ። ለምን ተቃወማችሁ ብላችሁ ማለት ነው። እና የራሳችሁን ሀሳብ አስቀምጡ ኮሜንት ላይ ማለት ነው። ይህ ነገር በእናንተ በኩል ሆናችሁ ነው እሺ ማሰብ ያለባችሁ ይሄ ማለት ነው። ምክንያቱም ይሄ የኔ ወንድም ልጅ አግብቶ ቢፈታና ሌላ ሴት መታ እኔ እንትን አገባለሁ ብላ እንደዚህ አይነት ልጁን እዛ ወልዶ ደግሞ ልጁን እናሳድግ አብራ ብላ ሚስት የምትጮውና ብኖች እንደዛ እና ደግሞ የራሳችሁን ባል አግብታችሁ ፈታችሁ ሌላ ሴት መታ ልጅ እናሳድግ ስትሉ ደግሞ እኔ ነው ማገባው የምትልባችሁ ሴት ብትመጣባችሁስ እናንተ መልስ የእናንተ መልሱ ምንድን ነው የሚሆነው የምለው ይሄን ነገር ግንዛቤ እዛ ቦታ ውስጥ አስገብታችሁ ራሳችሁን እንትና በሉ ማለት ነው። እዛ ይሄ ነገር እኔስ ቢሆን ምንድነው የምሰማኝ? የኔ ቤተሰብም ቢሆን ይሄ ነገር ድርጊቱ ምን ይሆናል ብላችሁ የአስባችሁ መልሱላችኋለሁ። ዛሬ ይዤላችሁ የመጣ ይሄን ይዤላችሁ መጥቻለሁ። በአዳዲስ ነገሮችን ይዤላችሁ እስኪመጣ ድረስ እናንተ በደውል ላይ ሰብስክራይብ አድርጉ። በደውል ላይ ስታደርጉ ይደርሳችኋል። ላይክም ደግሞ አድርጉት ማለት ነው ለብዙዎች እንዲደርስ። እና አመሰግናችኋለሁ ከልብ። ባይ ባይ።